ለታሸገ ውሃ እንከፍላለን አይደል? አንዳንድ ሰዎች ለታሸገ አሸዋ፣ ሌላው ቀርቶ ለተቀደሰ ቆሻሻ ሳይቀር ይከፍላሉ። ግን ሁለት ሰዎች ሁላችንም ያለንን ነገር በመሸጥ ትንሽ ሀብት እንዳፈሩ ብነግራችሁስ? አየር ምሳሌያዊ ወይም ተምሳሌታዊ አይደለም። ከካናዳ የተራራ አካባቢዎች የተወሰደ አየር እና በሺዎች የሚቆጠሩ ማይሎች ርቀት ላይ ላሉ ሰዎች $30 በጣሳ የተቸበቸበ። እዚህ ጋር አየር ስላችሁ ለሕክምና የምንጠቀመውን ኦክሲጅን እንዳይመስላችሁ። የምንተነፍሰው አየር 75% ናይትሮጅን ሲደመር 21% ኦክሲጅን ሲደመር የቀረው 1% ካርቦን ዳይኦክሳይድ አርገን ይዘታል። ከዚህ ከምንተነፍሰው አየር ላይ ነጥሎ ኦክሲጅንን ማውጣት በጣም ትልቅ የአመራረት ሂደት ማለፍ ይኖርበታል። እናም ውድ ነው። ነገር ግን እነዚህ ወጣቶች የሸጡት ተራ ጥሬ አየር ነበር። ይህ የሳይንስ ልብ ወለድ አይደለም፣ እውነተኛ ታሪክ ነው። ስለ ዓለም፣ ስለ ስጋታችን እና ለአእምሮ ሰላም ስንል የምንከፍለውን ዋጋ ያሳየናል። ይህ የቫይታሊቲ ኤር ታሪክ ነው። እንዴት ሁለት ተራ ካናዳውያን የተራራ አየርን በማሸግ እና በመሸጥ እንዴት ቫይራል እንደወጡና የዓለም መነጋገሪያ እንደሆኑ የሚያሳይ። ዓመቱ እንደ አውሮፓ አቆጣጠር 2014 ነበረ። ባኒፍ አልበርታ ካናዳ የፖስት ካርድ ምስል እንጂ እውነተኛ ከተማ የማይመስል ቦታ፣ በበረዶ የተሸፈኑ ሐይቆች፣ ነጫጭ ጫፍ ተራሮች፣ በመተንፈስ ብቻ ጤነኝነት የሚሰማ ንጹህ አየር ያለበት ቦታ ነው። በዚህ ቀዝቃዛ ገነት ሁለት ጓደኛሞች ይኖራሉ፣ ሞሰስ ላም እና ትሮይ ፓኮት። ነጋዴዎች አልነበሩ። በወቅቱ ሞሰስ የሪል ስቴት ታሪክ ነበረው። ትሮይ በግንባታና ቢዝነስ ዴቨሎፕመንት ውስጥ ይሰራል። ነገር ግን አንድ የክረምት ምሽት በቻይና ውስጥ እየጨመረ ያለው የአየር ብክለት መጠን የሚዘግብ ዜና ከተመለከተ በኋላ ሞሰስ ሁሉም ነገር የሚቀየር ጥያቄ ጠየቀ። ወገኔ፣ ይህንን አየር በተበከለ ከተማ ላሉ ሰዎች ብንሸጥስ የሚል ሀሳብ አቀረበ። ትሮይ ሳቀ። በጣም አስቂ ነበር፣ ግን ሙከራው የጀመረው ያኔ ነበር። ወደ ከፍ ያለ ኮረብታው የፕላስቲክ ባግ ይዘው ወጡና አየሩን መቅዘፍ ጀመሩ። ከዚያም አሽገው በላዩ ላይ 100% የካናዳ ተራራ አየር ብለው ለጠፉበት። ከዚያም በኢቤይ የኢንተርኔት መገባቢያ 99 ሳንቲም የአሜሪካን ዶላር ፖስት አደረጉት። ፕራንክ መሆን ነበረበት። ነገር ግን በጥቂት ሰዓታት ውስጥ ኖቲፊኬሽን ገባላቸው፣ አንድ ሰው ገዛው የሚል። ሰዎቹ ደነገጡ። ገዢው አዎንታዊ ኮመንት ወይም ግምገማ ብቻ ሳይሆን ተጨማሪ መቼ እንደሚመጣ ጠየቅ። ከዚያ በኋላ ሞሰስ እና ትሮይ ብዙ ቦርሳዎችን ሞልተው ሸጡ። እንደገና ሸጡ። እንደ ቀልድ የተጀመረው ለካ ፈላጊ ነበረው። ቀልዱ ንግድ የሆነው በዚህ ቅጽበት ነበር። በዚያው ነበር ቫይታሊቲ ኤር የተወለደ። የዚህ ብሎክ የፕላስቲክ ቦርሳዎች ስራውን በስፋት ለመስራት የተመቹ አልነበሩ። ይተነፍሳሉ፣ ርካሽ ይመስላሉ። ከሁሉም በላይ በቂ አየር ለማመቅ የተመቹ አልነበሩ። ስለዚህ ሽርኮቹ ይህን አሻሻሉት። ለኦክሲጅን ሕክምና በሚውለው አይነት ለስላሳ የአልሙኒየም ጣሳዎች መጠቀም ጀመሩ። እያንዳንዱ እስከ 8 ሊትር የአየር ግፊት ይዛል። በአፍንጫ መተንፈሻ ጭንብል አማካኝነት ንጹህ የባኒፍ አየር ብለው የሚጠሩትን በርካታ ጥልቅ ትንፋሾች መማግ ይችላሉ። እንደ ቅንጦት የጤንነት ምርት ነበረ ያስተዋወቁት። እያንዳንዱ ጣሳ ከ20 እስከ $32 እንደመጠኑ እና መዳረሻው ይሸጣል። መጀመሪያ ሰዎች አመትተው ነበረ። በኋላ ግን የመገናኛ ብዙሃን አራገቡትና ሽያጩ ጣራ ነካ። Canned air. I guess it really fills the lungs up a little bit. That's air. That's በቀናት ውስጥ በሺዎች የሚቆጠሩ ጣሳዎች ተሸጡ። ድረ ገጻቸው በተጠቃሚ ብዛት ክራሽ አደረገ። ያለውን ፍላጎት ማሟላት አልቻሉ። ከቻይና፣ ህንድ፣ ደቡብ ኮሪያ፣ መካከለኛው ምስራቅ
ሰዎች ለአፍታ እንኳን ንጹህ አየር ለመተንፈስ ተስፋ ከሚያደርጉባቸው ቦታዎች ሁሉ ትዕዛዝ ይደርስ ነበር። በብዙ ከተሞች የከፋ አየር ብክለት በመኖር ታዳጊ ተማሪዎች ከትምህርት ቤት እንዲወጡ አይፈቀድላቸው፣ አዛውንቶች የጠዋት የእግር ጉዞ አያደርጉ። ስለዚህ ንጹህ የተራራ አየር መተንፈስ ህልም እንጂ ሞኝነት አልነበረም። እንደ አውሮፓ አቆጣጠር በ2016 መጀመሪያ ላይ ቫይታሊቲ ኤር ከፍተኛ ገንዘብ ገቢ ያደርጉ ነበር። በቻይና ብቻ በአንድ ሳምንት ውስጥ ከ4000 በላይ ቅድመ ትዕዛዝ ነበራቸው። አክሲዮናቸው በደቂቃ ውስጥ ተሽጦ አለቀ። አከፋፋዮች መሻማት ጀመሩ። ቁጥሮቹ የማይታመኑ ነበሩ። አንድ ጣሳ 50 እጥፍ ከማምረቻ ዋጋው ይሸጥ ነበር። ይህ በመቶ ሺዎች የሚቆጠሩ ዶላር ከተራ አየር ብቻ የሚገኝ ነበር። በኋላ ላይ ሲያስታውስ ሞሰስ ሰዎች ይስቁብን ነበር፣ ነገር ግን እኛም ወደ ባንክ ስንሄድ እየሳቅን ነበር ይላል በፈገግታ። ስኬታቸው በቅንጦት ሳይሆን በስሜት የመጣ ነበር። በተበከሉ ከተሞች የታሸገ ንጹህ አየር መግዛት ለሳምባ ብቻ አልነበረም፣ ለአይምሮም ጭምር እንጂ። የንጽህና ምሳሌ ምልክት በማድረግ በህንድ ውስጥ አንዳንድ ደንበኞች አየሩን በጋብቻ ስነ ስርዓት ላይ ይጠቀሙት ነበር። በደቡብ ኮሪያ ስፓዎች ቫይታሊቲ አየርን ከጤና ተግባራቸው ጋር ማቀናኘት ጀመሩ። በመካከለኛው ምስራቅ ለሀብታም ቤቶች እንደ ቅንጦት ምርት ይሸጥ ነበር። ነገር ግን ስኬቱ ተቃውሞ አመጣ። ስካም ተባለ። ጋዜጠኞች አጣጣሉት። የአካባቢ ደህንነት ተሟጋቾች ድሃዎች በብክለት ታምቀው ለሀብታሞች ቅንጦት ይሸጣሉ ብለው ከሰሷቸው። የምሽት ኮሜዲ ቤቶች አፌዙባቸው። ቫይታሊቲ ኤር የቀልዳቸው ቤት መምቻ አደረጉት። ነገር ግን መስራቾቹ አልተበገሩ። እኛ ፕላኔታችንን ለማዳን እየሞከርን አይደለም በማለት ያብራራል። እኛ እያደረግን ያለነው ለሰዎች ተሞክሮን እየሰጠን ነው። የሰላም ስሜት ያለው መሳለቂያ ቢሆኑ ሽያጩ እየጨመረ ሄደ። እንደውም ሌሎች ኩባንያዎች እነሱን መኮረጅ ጀመሩ። ኒውዚላንድ ኤር፣ ስዊስ ኦክሲጂን እንዲሁም በእነሱ ተመሳሳይ የሐሰት ምርቶች በቻይና ገበያ ብቅ ማለት ጀመሩ። ጭራሽ አንዳንዶች ምንም እውነተኛ ምንጭ የሌላቸው የውሸት ጣሳዎችን ይሸጡ ነበረ። ቫይታሊቲ ኤር ለትክክለኛነቱ መታገል ነበረበት። የጣሳ ማሸግ ሂደታቸውን ማሳየት፣ የላቦራቶሪ ምርመራቸውን መለጠፍ፣ አየሩ እውነት መሆኑን ለማረጋገጥ የፋብሪካ ጉብኝት ማድረግም ነበረበት። አጭበርባሪዎች አልነበሩ። በዘመናዊው ካፒታሊዝም ታይቶ በማይታወቅ አስገራሚ የኢንዱስትሪ ዘርፍ ፈርቀዳጆች እንጂ። በ2014 ቀልድ የመሰለው ነገር ዛሬ ቀልድ አይደለም። የአየር ንብረት ለውጥ እየተፋጠነ ሲሄድ ንጹህ አየር እንደ ቅንጦት እየመጣ ነው። በዓለም ዙሪያ ባሉ ከተሞች መንግስታት የአየር ብክለት ድንገተኛ አዋጆችን አውጥተዋል። አስም፣ የሳንባ በሽታና በደካማ የኦክሲጅን መጠን ሳቢያ የአእምሮ መላሸቅ እየበረታ ነው። በዚህ ምክንያት የአየር ቴክኖሎጂ፣ የአየር ማጽጃዎች፣ ጭንብሎች፣ ሌላው ቀርቶ የግል መተንፈሻ ሳጥኖች ገበያ እያደገ ነው። ሞሰስ እና ትሮይ ትንሽ ቢቀድሙ ነው። ትሮይ ኋላ ላይ ሲናገር የዓለም አቀፍ ለውጥ አካል እንሆናለን ብለን አስበን አናውቅም ነበረ። ወጣ ያለ ነገር አሰብን፣ ከዛን ዝም ብለን ሄድንበት ይላል። እስከ ዛሬ ድረስ ቫይታሊቲ ኤር ይሰራል። Hey guys, my name is Moses Lam and I'm the CEO of Vitality Air. My name is Troy Paquette and I'm the Chief Operating Officer for Vitality Air. ይሰራል። ወደ አዳዲስ ገበያዎችም ተስፋፍቷል። ሙሉ በሙሉ አዲስ የማይክሮ ኢንዱስትሪ ዘርፍ አነሳስተዋል። ቫይታሊቲ ኤር አየርን አልፈጠረም፣ ቀውስን አልፈጠረም። ስለሸጡት ነገር አልዋሹ። ያደረጉት ነገር ብክለት ኖርማል በሆነበት ዓለም የማይታይን ነገር እንዲጨበጥ እንዲተነፈስና እንዲገዛ አድርገው አሸጉት። በስተመጨረሻ ይህ ታሪክ ስለ ሁለት ካናዳውያን ብቻ አይደለም፣ ስለ እኛም ጭምር ነው። ምን ያህል እየወደቅን እንደመጣን፣ አየርን የመሰለ ተራ ነገር እንደ ቅንጦት የመጣበት ዘመን ላይ እንደደረስን ያሳየናል። በዓለም ዙሪያ ተጨማሪ አስገራሚ ታሪኮች እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። Until next time, take a deep breath.
while you still can.